አይምሮን መቀየር ሪፕሮግራሚንግ ዩር ማይንድ። ዛሬ ደግሞ አይምሮን መቀየር በሚባለው ጉዳይ እናወራለን። አይምሮን መቀየር ያልኳችሁ ለምን ይመስላችኋል? ኑሮ አድካሚ፣ ህይወት ተደጋጋሚ ትሆናለች። አእምሮአችን ብዙ መጥፎ ነገሮች ይሸከማል። ጭንቀት አለብን፣ ፍርሃት አለብን፣ መጥፎ ስሜት አለብን ውስጣችን። እነዚህ ስሜቶች መራገፍ አለባቸው፣ ከኛ መወገድ አለባቸው። ጥሩ ማሰብ አለብን። ንጹህ አእምሮ ያስፈልገናል። በዚህ ቪዲዮ ምን ማድረግ እንዳለባችሁ ነግራችኋለሁ። ቪዲዮውን እስከ መጨረሻው ይዩት። ለዚህ አስተማሪ ቻናል አዲስ ከሆናችሁም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። የመጀመሪያው አይምሮ እንዴት እንደሚሰራ ማወቅ። አይምሮ እንዴት እንደሚሰራ ካላወቅን አጠቃቀሙን አናውቅበትም። የሆነ ዕቃ ገዝታችሁ አሁን ማኑዋሉ ከሌላችሁ መጠቀም አትችሉም። ያንን ዕቃ ወይ ታቃጥሉታላችሁ ወይ ትሰብሩታላችሁ። ልክ እንደዛ አይምሮአችን ማጠቃቀሙ ማወቅ አለብን። አጠቃቀሙን ካላወቅ ፈጣሪን እናማራለን፣ በቃኝ እንላለን፣ ተስፋ እንቆርጣለን። ለምን? የአእምሮአችን አሰራር አልገባንም። አእምሮአችን የተጎዳው፣ እኛ ግን ፊዚካሊ እንጎዳለን። አእምሮአችን አሰራር ወሳኝ ነው። ስለ አእምሮ አሰራር የገባኝን ልንገራችሁ። ከቪዲዮ ከመጽሐፍ ያየኋቸውን የገባኝን ያክል ላብራራላችሁ። ሁለት አይነት የአእምሮ ክፍል አለ፣ ኮንሺየስ እና ሰብኮንሺየስ። በአማርኛው ድብቁና ንቁ። ንቁ ኮንሺየስ ሲሆን ድብቁ ደግሞ ሰብኮንሺየስ ይባላል። ስለ ንቁ መጀመሪያ ላውራችሁ። ኮንሺየስ ስለሚባለው ንቁ የአእምሮአችን ክፍል በጣም በንቃት ሆኖ ነው የሚያገለግለን። ምን ማለት ይመስላችሁ? አንድን ነገር አዲስ ነገር ንቁ በሆነው የአእምሮአችን ክፍል ነው የምንሰማው የምናየው። አሁን የማወራችሁ ነገር አዲስ ስለሆነ በንቁ የአእምሮአችሁ ክፍል ነው የምትሰሙ። በተለይም ሰምታችሁ የማታውቁ ከሆነ ይህንን ሐሳብ አዲስ ነገር ስታዩ ነቃ ብላችሁ ነው የምታዩት። ለምሳሌ ኪቦርድ ላይ ስትጽፉ ለመጀመሪያ ጊዜ ኤ የቱ ጋ ናት፣ ቢ የቱ ጋ ነው፣ ሲ የቱ ጋ ነው አስባችሁ ነው የምትነኩት። ብዙ ጊዜ ግን በንቁ የአእምሮአችን ክፍል አንጠቀምም። ለጥቂት ሰዓት ብቻ ነው ንቁ የአእምሮአችን ክፍል የምንጠቀመው። ስለዚህ ኮንሺየስ ንቁ የአእምሮአችን ክፍል ብዙ ጊዜ አንጠቀምበትም። በጣም ወሳኙ ሁለተኛው ነው፣ ሰብኮንሺየስ ወይም ድብቁ። ይህ ድብቁ ደጋግመን የምናደርገውን የሚቆጣጠር ነው። ከሰውነታችን ፕሮሰስ ጀምሮ ለምሳሌ የምግብ አፈጫጭ፣ ያተነፋፈስ፣ የደም ስርጭት፣ ማንኛውም ስርዓት እሱ ነው የሚቆጣጠሩ። እሱ ብቻ አይደለም፣ ልምዶቻችን ደጋግመን የምናደርጋቸውን በሙሉ እሱ ነው የሚቆጣጠሩ። ለምሳሌ ኪቦርድ ላይ ስትጽፉ የሆነ ሰዓት ተለምዳላችሁ። ስለዚህ ይህ ሰብኮንሺየስ የሚባለው ድብቁ የአእምሮአችን ክፍል ማስታወሻ መዝግቧል። ኤ የቱ ጋ ናት እያላችሁ አትሉ። ኤ የቱ ጋ እንደሆነ ታውቃላችሁ። ነካ በፍጥነት ነው የምነካኩት። ብዙ ነገሮች ላይ ፈጣን የምትሆኑ ድብቁ የአእምሮ ክፍል ስለለመደው ወይም መዝግቦ ስላስቀረው። የድግግሞሽ ኃይል እንደሚባለው ስንደጋግም ሰብኮንሺየስ ማይንዳችን መዝግቦ ያስቀራል። አየህ፣ ድብቁ የአእምሮአችን ክፍል ያደረግነውን፣ ደጋግመን የሰማነውን፣ ደጋግመን የተናገርነውን፣ ደጋግመን ያየነውን በህይወታችን ላይ መዝግቦ ያስቀራል። በቃ ዋናው የሚሞሪ ክፍል ነው፣ የሚያስቀረው እሱ ነው። በእሱ መንገድ እንድንጓዝ ያደርገናል። አየህ፣ ድብቁ አብዛኛውን ጊዜ የህይወት ክፍላችን የሚወስነው እሱ ነው። ነገር ግን ድብቁ አንድ ጸባይ አለው፣ ሞኝ ነው። ደጋግመን የተነገረን መዝግቦ ያስቀራል። ሞኝ ታውቃላችሁ፣ የሆነ ነገር ካደረጋችሁለት እሱ እኮ እንዲህ አድርጎኝ ይላል፣ ቂም ይይዛል። ሞኝ የያዘውን አይለቀም ይባላል። ጅልና ወረቀት የያዘውን አይለቀም ይባላል። ጥሩን ከዋላችሁለት አይራሳም፣ እሱ እኮ እንዲህ አድርጎልኝ ይላል። በቃ አእምሮአችን ወይም ድብቁ የአእምሮአችን ክፍል እንደ ሞኙ ነው። የሰበሰበውን ደጋግሞ የሰማነውን መዝግቦ ያስቀራል። አሁን ለዛ ነው የምትጨነቀው። አየህ፣ የሚያስጨንቅህን ጉዳይ ደጋግመህ ትሰማለህ፣ ስለዚህ ትጨነቃለህ። በህይወትህ የዘራኸውን የምታጭደው ይባላል። የሰማሃቸውን ያያሃቸውን ሁሉ ነው መዝግቦ የሚያስቀረው። የመዘገብከው ጭንቀት፣ መጥፎ ሐሳብ፣ መጥፎ ነገር ከሆነ እሱ በህይወትህ ይገለጣል። አሁን የምትጨነቀው ለዛ ነው። አሁን ግን ደስ የሚለው ይህንን ድብቁ የአእምሮ ክፍል መቀየር ትችላለህ። ምን አድርጌ ካልከኝ፣ እየደጋገምህ ጥሩ አሪፍ ነገር ትነግረዋለህ ለአእምሮ። አዲስ ነገር ትመዘግብበታለህ። ምሳሌ፣ አንድ መሬት የሚዘራበትን መምረጥ አይችልም። አእምሮም አንተ የምትፈልገውን ነገር ነው የምትዘራበት፣ የምትጭንበት። የምትሰማውን ነገር ወሳኝ ነው። አሪፍ ነገር ከሰማህ አሪፍ ነገር ይዘራል።
ጥሩ ነገር ላንተ የሚጠቅምህን ነገር ከሰማ ያ ነገር በህይወት ይገለጣል። ከዚህ በኋላ አእምሮ አዲስ ማድረግ ብለን ነው የጀመርነው። ሪፕሮግራሚንግ ዩር ማይንድ ብለን ነው የጀመርነው። አእምሮአችን እንደ አዲስ ማስተካከል ብለን። ስለዚህ አእምሮአችንን ድብቁ የአእምሮአችን ክፍል ሰብኮንሺየስ ማይንዳችን ጥሩ ነገር መስማት፣ መንፈሳዊ ነገር ሊሆን ይችላል፣ መልካም ነገር ሊሆን ይችላል፣ ተስፋ የሚሰጥህ ነገር ሊሆን ይችላል። እነዚህን ነገር መስማት አለብህ። ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ስላያችሁ በጣም ነው የማመሰግነው። እንደነዚህ አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ፣ ይጠቅመዋል ብላችሁ የምታስቡ ለጓደኛችሁ ሼር በማድረግ ተባበሩ። እያደረጋችሁ ላላችሁ በጣም ነው የማመሰግነው። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ይመቻችሁ።